እንዴት አላችሁ ቤተሰቦቼ? ሰላም ናችሁ? እግዚአብሔር ይመስገን እኔ ያለው ሰላም ነኝ። ዛሬ ደግሞ የምሰራላችሁ ጨጨብሳ ነው፣ ቁርስ ነው እና እህሉ ምጥን ነው፣ የተመጠነ እህል የተለያዩ ገብስ አለው፣ ሽምብራ፣ ስንዴ፣ አጃ፣ ምጥን እህል ማለት ነው እና ወደፊት አሳያችኋለሁ እህሉ ሲዘጋጅ እና ይሄን እናደርጋለን። ጨው ደግሞ ትንሽ እንደዚህ እናደርግና ቅልቅል ካረግን በኋላ እናቦካለን ማለት ነው። እሺ አሁን እንቱ በዚህ መልኩ ተቦክቷል ማለት ነው። እንደዚህ ሆኗል። ያቅ እህሉ ምጥን ስለሆነ በጣም ለጤናችን ተስማሚ ነው ማለት ነው። እዚህ ጋር መጥበሻ ያለሁኝ እሺ እንግዲህ በዚህ መልኩ ጋግረን ጨርሰናል። አሁን ደግሞ እንቆራርሳለን ማለት ነው። አሁን ደግሞ ጨርሰናል ቆራርሰን። አሁን ያው እንትኖቹን እንጨማምርና መቀላቀል ነው። በርበሬ በቂ ነው፣ እንደ ሾርባ ማንኪያ። ትንሽ ነጭ ሽንኩርት፣ ታልባ 2 ማንኪያ። አሁን ደግሞ 1 ማንኪያ ማር እናደርግበታለን፣ ከላይም ስለሚፈስ ከስር መቀላቀያ 1 ማንኪያ ማር እናደርጋለን። ቅቤው መቅለጥ አለበት ትንሽ ደቂቃ። በዚህ መልኩ ተቀላቅሏል ቅቤው ማለት ነው። እዛ ትንሽ ኮረሪማ ደግሞ እናደርግበታለን። አሁን ቂጣውን እናስገባና አሽተን እናቀርበዋለን ማለት ነው። ያው እንደዚህ ሽት አድርጌዋለሁ። እንዴት እንደሚጥም ልነግራችሁ አልችልም። በማቅረቢያችን ላይ እንገለብጣለን። ሰንድች አደረግን።
ካደረግን በኋላ ማር ደግሞ ከላይ ፈሰስ እናደርግበታለን። ያው ብዙም እዛ ውስጥ ስላደረኩበት ብዙም እንትን አላደርግም እዚህ ላይ ማለት ነው የተወሰነ እና እንደዚህ ነው ሰርቻችኋለሁ። ጥያቄ ካላችሁ መጠየቅ ይቻላል እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። ስለምታደርጉልኝ ነገር